በአማራ ክልል ሰሜን ወሎ ዞን ግዳን ወረዳ ትናንት በደረሰ ጥቃት ህፃናትን ጨምሮ የሰዎች ህይወት ጠፋ። በሌላ በኩል በማዕከላዊ ኢትዮጵያ ክልል ለአይነ ስውርነት የሚዳረገው የኦንኮሰርኪያሲስ ወይም ፎከት በሽታን የመከላከል መርሃ ግብር መጀመሩ ተነገረ። የጀርመን ውጭ ጉዳይ ሚኒስትር ዛሬ ዩክሬን መዲና ኪቭን ሲጎበኙ አገራቸው ጀርመን ከዩክሬን ጎን በመቆም ዩክሬን ራሷን መከላከል እንድትችል በዘመናዊ የአየር መከላከያና ሌሎች የጦር መሳሪያዎችን ጨምሮ በሰብአዊና ኢኮኖሚያዊ እርዳታ እንደምታደርግ ገለጹ። ትናንት ሌሊቱን እስራኤል በሰሜናዊ ጋዛ እጅግ አስከፊ የቦምብ ድብደባ ማካሄዱ ተገለጸ። የተኩስ አቁም ይደረጋል ተብሎ እየተጠበቀ ባለበት በአሁኑ ወቅት እስራኤል ፍልስጤማውያን ሰሜን ጋዛን ለቀው እንዲወጡ ጠይቃለች። በአውሮፓ የበጋ ወራት በጀመረበት በአሁኑ ወቅት በተለያዩ የአውሮፓ ክፍሎች የሙቀት መጠኑ ከ40 ዲግሪ ሴንቲግሬድ በላይ በመሆኑ ሰዎች ጥንቃቄ እንዲያደርጉ ጥሪ ቀረበ። ዜናው በዝርዝር በአማራ ክልል ሰሜን ወሎ ዞን ግዳን ወረዳ ትናንት በደረሰ ጥቃት በህይወትና በአካል ላይ ጉዳት መድረሱን የግዳን ወረዳ አስተዳደር ምክር ቤት አስታወቀ። ምክር ቤቱ ባወጣው መግለጫ ትናንት ሰኔ 22 ቀን 2017 በአማራ ክልል በተጠራው ሰላማዊ ሰልፍ ላይ ለመሳተፍ በወጡ ሰልፈኞች ላይ በአካባቢው ላይ ታጣቂ ኃይል በተኮሰው ከባድ መሳሪያ ጉዳት ደርሷል ብሏል። ተጨማሪ አስተያየት ለዶይቼ ቬለ የሰጡት የግዳን ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መንገሻየን በወረዳው ዋና ከተማ ለሰልፍ በወጡ የሙጃ ከተማ ነዋሪዎች ላይ በደረሰው ጥቃት 4 ሰዎች ህይወት አልፏል። ግዳን ወረዳ ዋና ከተማው ሙጃ ከተማ ላይ ሰልፍ የተካሄደ ባለበት ወቅት ከሰልፉ ከ2 ኪሎ ሜትር ርቀት ላይ ሞርተር መሳሪያ ተተኮሰ። የመጀመሪያው መሳሪያ ልዩ ቦታው ድዋላቦ የሚባል አካባቢ የአርሶ አደር ቤት ውስጥ በመግባት አንድ ወንድ ልጅና አንዲት ሴት ልጅ ወዲያውኑ ህይወታቸው ሲያልፍ የቤቱ አስተዳዳሪ የሆነው አባወራ ደግሞ የመቁሰል አደጋ ገጥሞታል ማለት ነው። ድጋሜ በተወረወረ ሞርተር አንድ የግለሰብ ቤት ላይ አረፈ። አንዲት ሴት ልጅ በዚሁ ጉዳት የመቁሰል ጉዳት ደርሶባታል። ለሶስተኛ ጊዜ ሞርተር ተወርሮ ነበር። እሱ ያረፈው የሙጃ ሁለገብ የእግር ኳስ ሜዳ አለ፣ እዛ ላይ ነው ያረፈው። እዛ ኳስ ሜዳ ላይ ይጫወቱ የነበሩ ህጻናቶች መካከላቸው ላይ በማረፉ 2 ሲሞቱ አንዱ ቆስሏል። አሁን ቁስለኛም በሪፈር ሆስፒታል ላይ ነው ያለው። ያው ከባድ ቁስለኛ ነው። የተገደሉት ሁሉም እድሜያቸው ከ14 ዓመት በታች የሆኑ መሆናቸውንም አቶ መንገሻ ተናግረዋል። በጥቅሉ በትናንትናው የደረሰው ጉዳት በመቁሰል ደረጃ 1 ሴትና 4 ወንዶች በድምሩ 5 ሰው ቆስሏል። በህይወት መጥፋት ደረጃ 3 ወንዶችና 1 ሴት በድምሩ 4 ሰው ህይወት ጠፍቷል ማለት ነው። የሞቱትን ሰዎች ስንመለከት ሴቷ የ9 ዓመት ልጅ ነች። 3 ወንዶች ደግሞ አንደኛው የ14 ዓመት ልጅ ነው፣ አንዱ የ12 ዓመት ልጅ ነው፣ አንዱም የ9 ዓመት ልጅ ነው። በማዕከላዊ ኢትዮጵያ ክልል ለአይነ ስውርነት የሚዳረገውን የኦንኮሰርኪያሲስ ወይም ፎከት በሽታን የመከላከል መርሃ ግብር መጀመሩን የክልሉ ጤና ቢሮ አስታወቀ። ቢሮው እንዳስታወቀው በሽታውን የመከላከል ስራው ከተያዘው የሰኔ ወር አጋማሽ አንስቶ በክልሉ የበሽታው ስርጭት በሚታይባቸው 14 ወረዳዎች ተግባራዊ የሆነ ነው። በጊቤ ወንዝ ተፋሰስ ውስጥ በሚገኙ በእነዚህ ወረዳዎች ለበሽታው ተጋላጭ ለሆኑ የህብረተሰብ ክፍሎች የመድኃኒት እደላ ስራዎችን በማከናወን ላይ እንደሚገኝ በቢሮው የበሽታ መከላከልና ጤና ማጎልበት ዳይሬክተር አቶ ፍሳ ለእመንጎ ለዶይቼ ቬለ ተናግረዋል። አይቨርሜት የሚባል መድኃኒት አለ። በእርግጥ ለእሱ ብቻ ሳይሆን ለሌሎችም የአንጀት ጥገኛ ትላትሎችም ጭምር የሚያገለግል በጣም አቅም ያለው መድኃኒት ነው። እሱን መድኃኒት ነው ይደላ የምናደርገውና በእያንዳንዱ ቤት ላይ እየገባል መድኃኒቱን ሰዎቹ በትክክል እንዲወጡ የማድረግ ስራ ነው የሚሰራው። ይሄን ስራ የሚሰሩት ደግሞ በየአካባቢ ያሉ በጎ መልእክተኞችን አደራጅተን ከጤና ኤክስቴንሽን ጋር ሆነው ስራውን ይሰራሉ። ለዚህ ትልቁ ስራ የሚባለው ማህበረሰብ ላይ ግንዛቤ መፍጠርና ንቅናቄ መፍጠር ነው። መርሃ ግብሩ ከያዝነው ዓመት ጀምሮ ለሚቀጥሉት 5 ዓመታት ተግባራዊ እንደሚደረግ የጠቀሱት ዳይሬክተሩ ግንዛቤ ከመስጠት ጎን ለጎን ለ1.4 ሚሊዮን ሰዎች የመከላከያ መድኃኒት
እደላ እንደሚከናወን ተናግረዋል። ኦንኮሰርኪያሲስ በተለምዶ ፎከት ተብሎ እንደሚጠራና የሚተላለፈውም ፍላሪያ በተባለችና በወንዝ ዳርቻ ላይ በምትገኝ ጥቁር ዝንብ አማካኝነት መሆኑን ዳይሬክተሩ አክለው አስረድተዋል። በሽታው የሰውነት ቆዳን በማሳከክ የሚጀምር አስቸኳይ ሕክምና ካላገኘ ለዓይነ ስውርነት የሚዳርግ መሆኑን ተመልክቷል። መረጃዎች እንደሚጠቁሙት የዓለም ጤና ድርጅት WHO በአፍሪካ ቆላማ አካባቢዎች ለዓይነ ስውርነት የሚዳርገውን የኦንኮሰርኪያሲስ ወይም ፎከት በሽታን በ2030 ሙሉ ለሙሉ ማጥፋት አቅዶ እየሰራ ይገኛል። በማዕከላዊ ኢትዮጵያ ክልል የተጀመረው የበሽታው መከላከል መርሃ ግብርም ለዚሁ ዓለም አቀፍ እቅድ አካል መሆኑን ዳይሬክተሩ መናገራቸውን የሐዋሳው ወኪላችን ሸዋንግዛ ወጋየሁ ዘግቧል። በሱዳን የእርስ በርስ ጦርነት ለተፈናቀሉ በሚሊዮን ለሚቆጠሩ ሱዳናውያን የሚሰጠው እርዳታ ምንጭ በመድረቁ ተፈናቃዮች ወደ ከፋ ቀውስ ሊገቡ ይችላሉ ሲል የመንግስታቱ ድርጅት የዓለም ምግብ ፕሮግራም አስጠነቀቀ። ከጎርጎሮሳውያኑ መጋቢት ወር 2023 ዓመት ጀምሮ በሱዳን ጦርና በሱዳን ፈጥኖ ደራሽ ኃይላት መካከል በተቀሰቀሰው ጦርነት በዓለማችን ትልቅ የተባለ የተፈናቃይ ቀውስ አስከትሏል። በሱዳን የእርስ በርስ ጦርነት እስካሁን ከ10 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። ሌሎች 4 ሚሊዮን ሱዳናውያን ደግሞ ድንበር አቋርጠው ወደ ቻድ፣ ግብፅና ደቡብ ሱዳን ተሰደዋል። የተባበሩት መንግስታት ድርጅት ለሱዳን ሰብአዊ ቀውስ ምላሽ የያዘው እቅድ እና ለዓለማችን ትልቁ የረሃብ ቀውስ የገንዘብ ድጋፍ 14.4 በመቶ ብቻ መሆኑን ዛሬ ይፋ ባደረገው መግለጫ አስታውቋል። በዓለም አቀፍ ደረጃ ከፍተኛ የእርዳታ ገንዘብ እጥረትን ተከትሎ ዛሬ ደቡባዊ ስፔን ላይ በጀመረው የተባበሩት መንግስታት ድርጅት ጉባኤ ዓለም አቀፍ ለጋሾችን ለማሰባሰብ አቅዷል። የመንግስታቱ ድርጅት የዓለም ምግብ ፕሮግራም እንዳስታወቀው በግብፅ፣ በኢትዮጵያ፣ በሊቢያና በመካከለኛው አፍሪካ ሪፐብሊክ ለሚገኙ የሱዳን ስደተኞች የሚሰጠው ድጋፍ በማለቁ በሚቀጥሉት ወራት እርዳታው ሊቆም የትራምፕ አስተዳደር በጋዛ የተኩስ አቁም እንዲደረግ ግፊት እያደረገ ባለበት በአሁኑ ወቅት ፍልስጤማውያን ከሰሜን ጋዛ ክፍል ለቀው እንዲወጡ እስራኤል ትዕዛዝ አስተላልፋለች። አንድ የአካባቢውን ነዋሪ ጠቅሶ ሮይተርስ ዛሬ እንደዘገበው የእስራኤል ታንኮች በጋዛ ዘይቱን ከተማ ምስራቃዊ አካባቢዎችን ዘልቀው በመግባት በሰሜን የሚገኙ በርካታ አካባቢዎችን በታንክ ደብድበዋል። ቢያንስ 4 ትምህርት ቤቶች ደግሞ በአውሮፕላን ቦምብ ጋይተዋል። እስራኤል ዛሬ ሰኞ በፈጸመችው ሌላ ጥቃት ቢያንስ 38 ሰዎች መገደላቸውን፣ ከነዚህ መካከል በጋዛ ዘይቱን ከተማ ቢያንስ 10 ሰዎች፣ ከጋዛ ደቡብ ምዕራብ ላይ በምትገኘው ቦታ ላይ ደግሞ 14 ሰዎች መገደላቸውን የጤና ባለስልጣናት አስታውቀዋል። የእስራኤል የጦር ሰራዊት በደቡባዊ ጋዛ ጥቃቱን እያጠናከረ በመሆኑ ጋዛ ከተማና በጃባሊያ የሚኖሩ ሰዎች ወደ ደቡብ የባህር ዳርቻ አካባቢ እንዲሄዱ እንደተነገራቸው ተመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት መገባደጃ በጋዛ የታገቱ እስራኤላውያን እንዲለቀቁና ተኩስ አቁም እንዲደረግ ጥረት እያደረጉ መሆናቸውን መናገራቸው የሚታወስ ነው። የጀርመኑ ውጭ ጉዳይ ሚኒስትር ዮሃን ቬዴፑል የዩክሬን መዲና ኪቭ ዛሬ ጎበኙ። የውጭ ጉዳይ ሚኒስትር ቬዴፑል የሩሲያ የቦምብ ጥቃትና ግስጋሴ በቀጠለበት በአሁኑ ወቅት በበርሊን ለሚገኘው የሀገሪቱ የውጭ ጉዳይ ፖሊሲ የዩክሬን ነጻነት በጣም አስፈላጊ ጉዳይ ነው ሲሉ በጉብኝታቸው ወቅት በሰጡት ጋዜጣዊ መግለጫ ተናግረዋል። ዛሬ ሰኞ ማለዳ መዲና ኪቭ የገቡት የጀርመኑ የውጭ ጉዳይ ሚኒስትር በሩሲያ እየተካሄደ ያለውን ወረራ በመቃወም ለዩክሬን ቀጣይነት ያለው ድጋፍ እንደሚያደርጉም ቃል ገብተዋል። ሚኒስትሩ በባቡር ተጉዘው ኪቭ ላይ ሲደርሱ እንደተናገሩት ከዩክሬን ጎን በመቆም በተሳካ ሁኔታ ሀገሪቱ ራሷን መከላከል እንድትችል በዘመናዊ የአየር መከላከያና ሌሎች የጦር መሳሪያዎችን ጨምሮ የሰብአዊና ኢኮኖሚያዊ እርዳታን እናደርጋለን ብለዋል። ስለዚህ ከመከላከያ ኢንዱስትሪው ጋር የጋራ ትብብርን ለማጠናከር ቀደም ብለን ተስማምተናል። ዩክሬን ራሷ ለራሷ መከላከያ በፍጥነት የበለጠ ማምረት እንድትችል አዲስ የጋራ ኩባንያዎችን መገንባት እንፈልጋለን። ምክንያቱም የምትፈልጋቸው ነገሮች በጣም ብዙ በመሆናቸው ነው።
enorm. ከትናንት በስቲያ ቅዳሜ ምሽት የዩክሬን አየር ኃይል ሩሲያ በቆርቆሮሳውያኑ የካቲት 2022 ወረራ ከጀመረች በኋላ ለመጀመሪያ ጊዜ በሀገሪቱ ላይ እጅግ ከፍተኛ የአየር ጥቃት ፈጽማለች ሲል የገለጸውን ጥቃት መመከቱ ተነግሯል። ሩሲያ በዚህ ዕለት 477 ሰው አልባ አውሮፕላኖችንና 60 ሚሳኤሎችን ስታስወነጭፍ የዩክሬን አየር ኃይል 475ቱን የሰው አልባ አውሮፕላን መቶ መጣሉ ተዘግቧል። ባለፈው የጎርጎሮሳውያን 2024 ዓመት በጀርመን የሚኖሩ ስደተኞች ቁጥር በ4.1 በመቶ ማለትም ወደ 3.3 ሚሊዮን ከፍ ማለቱን ዛሬ ይፋ የተደረገው መዘርዝር አመለከተ። የጀርመን የውጭ ሀገር ዜጎች ማዕከላዊ መዝገብ በጀርመንኛ ምህጻሩ AZR ላይ እንደሚያሳየው በዓለም አቀፍ ሕግ በሰብአዊነት ምክንያቶች ወይም በፖለቲካ ጥገኝነት ምክንያት ጀርመን ውስጥ ተጨማሪ 132,000 ሰዎች ጥበቃና ከለላ ይደረግላቸዋል። በፌዴራል መዘርዝር ቢሮ ይፋ የሆኑት አሃዞች ስደተኛ የተባሉትንና በጥበቃ ስር ያሉ የተባሉትንም ያጠቃልላል። በጀርመን ጥበቃ የሚደረግላቸው ወደ 1 ሚሊዮን የሚጠጉ ዩክሬናውያን ይገኛሉ። ከዚህ በተጨማሪ 713,000 ሶሪያውያን፣ 348,000 አፍጋኒስታናውያን፣ 190,000 ኢራቃውያንና 157,000 ቱርኮች በጥበቃ ስር ጀርመን ውስጥ ይኖራሉ። ከአፍሪካ የመጡ ወደ 277,000 የሚሆኑ ሰዎች ጀርመን ውስጥ ጥበቃ የሚደረግላቸው የሚል መታወቂያን ይዘው ይኖራሉ። ከነዚህ ውስጥ ግማሽ ያህሉ ከሶማሊያ፣ ከኢትዮጵያና ከኤርትራ የመጡ ናቸው። ከአሜሪካ ሀገራት የመጡ ወደ 22,000 ሰዎችን በጥበቃ ከለላ ስር ይኖራሉ። በጀርመን ፖለቲካ ውስጥ የስደት ጉዳይ ለብዙ ዓመታት ትልቅ የመነጋገሪያ ርዕስ ሆኖ እንደቀጠለ ነው። አዲሱ የጀርመን ቻንስለር ፍሬድሪክ ሜርስ መንግስት በድንበር በኩል ዘልቀው ለመግባት የሚሞክሩ ጥገኝነት ጥያቄዎችን ወደ ኋላ መመለስና አንዳንድ የስደተኛ ቤተሰቦችን ለማገናኘት የነበረውን ሕግ መሰረዝን ጨምሮ ጠንከር ያሉ እርምጃዎችን እየወሰደ መሆኑ ይታወቃል። ከበሪያ እስከ $250,000 እንዲያስቀምጡ የሚያስገድደው አዋጅ በደቡብ ወሎ ዞን የወባ በሽታ ስርጭት መጨመሩ እንዲሁም የሺናሻ ማህበረሰብ ባህላዊ ግጭት አፈታት ዘዴ ዜና መጽሔት የሚያስቃኘን ጉዳዮች ናቸው። የፍትህ ሚኒስቴር የሲቪል ማህበረሰብ ድርጅቶች አዋጅን ለማሻሻል ረቂቅ ሰነድ ለውይይት ክፍት ማድረጉን አስታውቋል። በማሻሻያው ከሰፈሩ ጭብጦች ውስጥ የውጭ ድርጅቶችና ኢትዮጵያ ውስጥ በሚኖሩ የውጭ ሀገር ዜጎች የተመሰረቱ ሀገር በቀል ሲቪክ ድርጅቶች የፖለቲካ ፓርቲዎችን በማግባባትም ሆነ ግፊት በማድረግ ተጽዕኖ መፍጠር፣ በመራጮች ትምህርት ወይም በምርጫ መታዘብ ስራ ላይ መሰማራት አይችሉም የሚለው ይገኝበታል። ረቂቁ የባለስልጣኑን የቦርድ አባላት ቁጥር ከ11 ወደ 7 ዝቅ ያደረገ ሲሆን ድርጅቶቹ ከውጭ ወይም በሀገር ውስጥ ካለ የውጭ አካል የገንዘብ ድጋፍ ሲያገኙ በ15 ቀናት ውስጥ እንዲያሳውቁም ግዴታ ይጥላል። ማሻሻያው በቀረበበት ሁኔታ የሚጸድቅ ከሆነ ችግር ውስጥ ያለውን የሲቪክ ምህዳር የበለጠ የመዝጋት ዕጣ ያስከትልበታል፣ በዘርፉ ላይም ተጨባጭ አደጋ ያንዣብባል የሚሉ ስጋቶች ከወዲሁ እየተነሱ ነው። ሶሎሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አለው። ፍትህ ሚኒስቴር የሲቪል ማህበረሰብ ድርጅቶችን አዋጅ ለማሻሻል ባቀረበው ረቂቅ ሰነድ ላይ ተስተዋሉ የተባሉ ጉድለቶችን ለማስተካከል ዘርፉን የበለጠ ለማጠናከር የድርጅቶች እንቅስቃሴ የህዝብና የሀገርን ጥቅም ባረጋገጠ መልኩ እንዲሆን በማስፈለጉ መዘጋጀቱ ተጠቅሷል። አዋጁን የሚያስፈጽመውን ባለስልጣን መስሪያ ቤት የቦርድ አባላት ከ11 ወደ 7 ዝቅ ያደረገው ማሻሻያው የቦርዱ አባላት ስራቸውን ከየትኛውም ተጽዕኖ ነፃ ሆነው ያገለግላሉ ቢልም የቦርዱን ሰብሳቢ የሚሾመው ራሱ ፍትህ ሚኒስቴር እንደሆነ ተጠቅሷል። ተቋማቸውን ወክለው ሳይሆን እንደ አንድ የህግ ባለሙያ በጉዳዩ ላይ አስተያየት የሰጡት አቶ ያሬድ ኃይለማርያም ማሻሻያ ሰነዱ ቁልፍ የሆኑ ድንጋጌዎች ላይ አስፈሪ በሆነ መልኩ አንቀጾችን ማካተቱን ለስራ አስቸጋሪ መሆኑንና አስፈጻሚ አካላት በገባቸውና በፈለጉት መልኩ ህጉን እንዲተረጉሙ ያደርጋልን ብለዋል። አንዳንድ አንቀጾች አስፈሪ በሆነ ሁኔታ የሲቪል ማህበረሰቡን መብት የሚገድቡ ከዚህ በፊት ለውጥ የተደረገበትን የህግ
መንፈስ እንደገና መልሶ ይዞ የመጡ የሚመስሉ ድንጋጌዎችን በውስጡ የያዘ ነው። የሲቪክ ድርጅቶች በመራጮች ትምህርት ወይም በምርጫ መታዘብ ስራ ላይ ለመሰማራት ከውጭ የፋይናንስ ምንጭ ገንዘብ ወይም ሀብት መቀበል አይችሉም በሚል የቀረበው ስጋት ያለው መሆኑን የቪዥን ኢትዮጵያ ኮንግረስ ስራ አስኪያጅ አቶ ታደለ ደርሰ ገልጸዋል። ጉዳዩ ሰፊ ውይይት ይደረግበታል ብለው እንደሚያምኑ የጠቀሱት አቶ ታደለ ይህ ሳይሆን ከጸደቀ ግን ዘርፉ ላይ አደጋ ሊያንዣብብ ይችላል የሚል ስጋታቸውን ጠቅሰዋል። ብዙዎቹ የቤት ኪራይ መፈላቀቷቸው በተዘጉበት ሰዓት እንዲህ አይነት ረቂቅ ማውጣቱ ያለ ጊዜው የመጣ ነገር ይመስለኛል እና በዚህ ላይ ውይይት ያስፈልገዋል የሚል አመለካከት አለኝ። ሌላ ደግሞ ከውጭ ገንዘብ አይቀበሉም የሚለው ነገር የራሳቸውን የቁጥጥር መካኒዝም መንግስት ሊዘረጋ ይገባል። ከዛ ውጭ ግን የተቀበልከው ገንዘብ በሀገርና በሕዝብ ስም ነው። የተቀበልከውን ገንዘብ ለምን አዋልከው ብሎ መጠየቅ ተገቢ ጥያቄ ነው። ከተቀበሉ ደግሞ በ15 ቀን ውስጥ የተቀበሉትን ገንዘብ ማሳወቅ አለባቸው የሚለው ትንሽ ውይይት የሚያስፈልገው ይመስለኛል። እነዚህ አደጋ ናቸው ብዬ አስባለሁ። አቶ ያሬድ ረቂቅ ማሻሻያው ባለበት ይጸድቃል የሚል ስጋት አላቸው። ምክንያታቸውን ሲገልጹ በመገናኛ ብዙኃን ሕጉ ማሻሻያ ላይ በውይይት ከተሰጡ ሀሳቦች አብዛኞቹ ሳይካተቱ የጸደቁ መሆኑን በማሳያነት በመጥቀስ ሕጉ ሊያልፍ ይችላል ማለት ነው። በሚዲያ ሕጉ ላይ ያየነው ነገር ሕግ ማርቀቅ ብቻ ሳይሆን ማይቀለበስ የፖለቲካ ውሳኔ ከጀርባው ስለነበረ በመጣበት ሄደ። በዚህኛውም ላይ እንደዛ አይነት ነገር ካለ ረቂቁ የመሻሻል እድሉ ጠባብ ነው። በመንግስት በኩል ግን ግልጽነት፣ አሳታፊነቱ ከቅን ልቦና የመነጨና የፖለቲካ ፈቃደኝነት ካለ አሁንም አልዘገየም፣ ገና ረቂቅ ስለሆነ የመሻሻል እድል ይኖረዋል። ባለበት ከረቀቀ ግን ያው የሲቪክ ምህዳሩ አሁንም ችግር ውስጥ ነው ያለው። የበለጠ የመጠርቀም የመዘጋት እድል ይገጥመዋል። ያ ደግሞ የሲቪክ ማህበረሰቡ በቀጣይ በሚመጡ ምርጫዎች፣ በሽግግር ፍትህ ሂደት ላይ፣ በሌሎች በብሔራዊ ምክክሩ ጉዳዮች ላይ የሚኖረውን የነቃ ተሳትፎ ክፉኛ ይጎዳዋል። ከፍትህ ሚኒስቴር በጉዳዩ ላይ ከተለያዩ ባለድርሻ አካላት ጋር እየተደረጉ ያሉ ውይይቶች ከተጠናቀቁ በኋላ የተሰጡ ግብዓቶች ተካተውበት የመጨረሻው ረቂቅ የማሻሻያ ሰነድ ለህዝብ ይፋ ይደረጋል የሚል ምላሽ አግኝተናል። ይሁንና የህጉ አርቃቂዎች አሁን ከዚህ ሂደት አስቀድሞ ማብራሪያ ሊሰጡ እንደማይችሉም ተገልጾልናል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ሰራተኛ ላኪዎች ለዋስትና ማስከበሪያ እስከ $250,000 እንዲያስቀምጡ የሚያስገድደው አዋጅ ነገ ለህዝብ ተወካዮች ምክር ቤት ይቀርባል። ፈቃድ ተሰጥቷቸው ሰራተኛን በውጭ ሀገር ለስራ ለአሰሪ የማቅረብ አገልግሎት የሚሰጡ ኤጀንሲዎች መንግስት ያዘጋጀው ረቂቅ አዋጅ ከስራ ውጪ ሊያደርጋቸው እንደሚችል ተናገሩ። አዋጁ የውጭ ሀገር ስራ ስምሪት አዋጅ ኤጀንሲዎች ከ50,000 እስከ $250,000 ለመብት ክብርና ደህንነት ዋስትና ማስከበሪያ ማስያዝ እንደሚኖርባቸው ይደነግጋል። እሸቴ በቀለ ተጨማሪ ዘገባ አለው። የኢትዮጵያ የውጭ ሀገር ስራ ስምሪት ረቂቅ አዋጅ ነገ ማክሰኞ ለህዝብ ተወካዮች ምክር ቤት ቀርቦ ይጸድቃል ተብሎ ይጠበቃል። አዋጁ ኢትዮጵያውያን ሰራተኞች ወደ ውጭ ሀገራት የሚልኩ ኤጀንሲዎች ለመብት ክብርና ደህንነት ዋስትና ማስከበሪያ እንዲያስይዙ የሚጠየቁት የገንዘብ መጠን ላይ ከፍተኛ ለውጥ አድርጓል። እስካሁን በነበረው አሰራር ድርጅቶቹ ማስያዝ የሚጠበቅባቸው $100,000 እንደነበር ስማቸው እንዳይገለጽ የጠየቁ የኤጀንሲ ባለቤት ለዶይቼ ቬለ ተናግረዋል። በጥሬ ገንዘብ የከፈለ አቅም ያለው ሊኖር ይችላል። በጥሬ ገንዘብ ካልከፈለ ደግሞ $100,000 ተመጣጣኝ የሆነ ቤት